ከበኒ እስራኤሎች ውስጥ ይላሉ ከሳቸው በፊት የነበሩት አንድ ሰው ስጁድ ላይ ወድቆ ይሰግዳል ልክ እየሰገደ ያለ አንድ ሌላ ሰው ይመጣና አንገቱ ላይ እግሩን ጫነበት በጣም መጥፎ ሰው ነው ማለት ነው ስጁድ ላይ ያለን ሰው አንገቱ ሰውየው ስጁድ ላይ እንዳለ ምን አለ እግርህን አንሳልኝ والله لا يغفر الله لك الله አንተን ማጭራሽ አይመረህም አለ ተገቢ ይመስላል ግን እቺ እንደ ኩራት አላህ ያያት በዘመኑ ለሚገኝ ነብይ አላህ ወህይ ያወረደ ዋሽታሃል በል አላህ ማይመረው አንተን ነው ከሊማ ቀሲራ በጣም የረሳነው አለ ምላችሁ ለዛ ተራቃለ ይመስል እውነትም እንደ ሰውየው ጥፋት ይገባዋል ምትለው ማን አንተ በኔ ምትብለው ለማረው አልመረው አንተ ምን አሳወቀ ليس لك من الامر شيء አንተ እዚህስ ጉዳዩስ ምን ከተተ كلمه كنت اذا قال الرجل هلك الناس ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሰዎቹ ጠፋ ያለቀን ጠፉ ያለቀን فهو አሉ اهلكهم ጥፋትን የፈረደባቸው እሱ ነው አልጠፉም እነሱ በሌላ ሐዲስ ላይ فهو اهلكهم افعل التفضيل አድርገው በጣም የጠፋው እሱ ነው ከሰው ጠፋ ጠመመ ያለ ሰው ሲጠመነው ወይም አላህ ጥመትን ሲያላብሰው ሙእሚን ራሱን ነው መግቢያን የታቀው ነገር ታፔላ ሰጭማን ነው አንተን አላህ ያደረገ ኢማም ኢብኑ አልጀውዚ ልብ እንድንል አንድ ነገር ይኖርና ወለሩበማ ይላል ኢብኑ አልጀውዚ ማለት ተልቢስ ኢብሊስ ብዙ መጽሐፍ የጻፈ ዓሊም ናቸው ሰይዱል ኻጥር ይታወቃል ከዚች በዚህ ኡመት ውስጥ በርካታ መጽሐፍ ጽፈዋል ከሚባሉ ሶስት ሰዎች ውስጥ አንዱ ኢብኑ አልጀውዚ ናቸው ሲዩጢ ኢብኑ ተይሚያ ሶስቱ ይገኙበታል አንድ ኪታባቸው ለምን ይላሉ ወለሩበማ ይላሉ ምናልባትም ትመለከታለህ ወለሩበማ ለተራ الرجل قد قصر ثوبه ምናልባትም አንድን ሰው ልብሱን እስከ ጉልበቱ አሳጥሮ ልታየው ትችላለህ وفي قلبه كبر فرعون ይላል ውስጡ የፍርዓውን ኩራትን ተሸክሟል ይላል እኔ ነኝ ኡስታዙ እኔ ነኝ ዳዒው እኔ ነኝ እንትን ጠበቃ የዲን አለቃ ማለት ውስጡ ይጀምራል ያኔ ሲጠፋ ነው ያስ እና አላህ ይወፍቀን ወዳጆቼ ውስጣችንን ስብር እሽት ማድረጋለን ኩራት ውስጣችን እንዳይገባ መተናነስ ልናላብሰው ለውስጣችን ይገባል አላህ Subhanahu Wa Ta'ala በመተናነሳቸው ትልቅ ደረጃ የሰጣቸውን አንድ ሰው ልንገራቸው ዑመር ኢብኑ አብዱል አዚዝ ይባላል የሙስሊሙ ኡማ ኸሊፋ ነበሩ ኸሊፋ ማለት እንግዲህ በርሳቸው ዘመን አሁን ንጉስ ምንላቸው የተለያየ ሀገር መሪዎችን ነው አይደል የካታር መሪ ያለው ሳውዲ ዱባይ የነዚህ ሁሉ ኸሊፋ የነበሩ አሉ ዑመር ኢብኑ አብዱል አዚዝ ፍትሃዊ ነበሩ እርሳቸው አንዴ የንግስና ወንበራቸው ቤታቸው ላይ ቁጭ ብለው እንደኛ አንዲ መብራት የለም ሻማው ጠፋ ሲጠፋ እንግዶች አሉ ኸድራማው ሁሉም አለ እርሳቸው ብድግ አሉና ሻማውን አስተካክለው አብርተው ተመለሱ ሲመለሱ ሰዎቹ ምን አሏቸው የአሚር አልሙእሚኒን አንተ የምእመናን መሪ ምን አለኛም ብትነግረን ብናስተካክለው አንተ ትነሳ አሏቸው እርሳቸው ምን አሉ ምንድነው ችግሩ አሏቸው ሰህድም ዑመር ነበር አሏቸው ስመጣ ዑመር ነኝ ምን የተቀየረ ግልጽ ነው ምን ተቀየረ ኩራት የለም መሪዎቹ ዘንድ ይሄ ዓሊም ይሄ ትልቅ ኸሊፋ ሲሞቱ ቤተሰብ ተቀምጠው ነበር ያው ጣረሞት ላይ ነበሩና ቤተሰቡን ውጡልኝ ያሉ ይላል ከውጭ ነን እንሰማ ነበር ሚሉት ከዛም አንዲትን አንቀጽ ቀሩ تلك الدار الآخرة ያችን የቀጣዩን ዓለም እኮ ነጃሉሃ እናረጋታለን للذين لا يريدون علوا في الأرض ولا فسادا ለነዛ መሬት ላይ ከፍታን ለማይፈልጉት ኩራትን ለማይመኙት እናደርጋታል ولا فسادا ምድርን ለማይበክሉት ነው ምንሰጣት እቺን አንቀጽ ቀሩ ስንገባ ሩሃቸው ወደ አላህ ሄዳ ነበር ይላል እና ወዳጆቼ
ትልቁ ፓርት አላህ ይወፍቀን ሁላችንን ኩራትን ውስጣችን ናውጥ ውስጥ ይስዳ አላህ ዘንድ ያለን ቀረቤታ የሚወሰነው በዛ ልክ ዱዓችን ተቀባይነት የሚያገኘው ውስጥ ሲጸዳ ዳዓዋችን ሚዛን የሚደፋው ውስጥ ሲጸዳ አላህ ሁላችን ይወፍቀን